distinguished years in the game. And All Black can't keep it out. Rudiger has squeezed it in. And Real Madrid, yet again, have squeezed themselves through. Fine margins. These are the finest of all. No matter how it happens, they always find the way. Diego Simeone is defiant in penalty defeat as the masters of the Champions League march on, perhaps inexorably, on their way to another European crown. Real Madrid, the team of dreams! Where has that come from? How did that happen? La leyenda del Madrid es infinita. የማድሪድ ታሪክ ማለቂያ የለውም። ሪያል ማድሪድ ኢዝ ኢንፊኒቲ። ማርካ ከማድሪድ ደርቤ የተለመደ ገድል በኋላ እንደዘገበው የቻምፒየንስ ሊግን ዋንጫ ማሸነፍ ከፈለጋችሁ በመጀመሪያ አለቃውን ያሸንፉ፣ ማስተሩን ይሞክሩ፣ ሮያል ማድሪድን ይርቱ። ንጉሱን ከጣሉ ለታላቅ ዋንጫ ክብር ይመጥናሉ ማለት ነው። ሪያል ማድሪድን ማሸነፍ ሳይችሉ ግን የቻምፒየንስ ሊግ ዋንጫን መመኘት ከሞኝነት አይተናነስም። ይህ ከፔፕ ጋርዲዮላ እስከ ክርስቲያኖ ሮናልዶ ላለቃ ማድሪድ የተሰጠ ሕያው ምስክርነት ነው። ላሌንዳ ዴል ማድሪድ ኤስ ኢንፋኒታ። የማድሪድ ታሪክ ማለቂያ የለውም። አሁን የነጩ ለባሽ ገናና ታሪክ ማለቂያ የለውም። ሪያል ማድሪድ ኢዝ ኢንፊኒቲ። ማድሪድ ትናንትም ዛሬም ነገም የአትሌቲኮ ሆኖ አታውቅም። ማድሪድ ነጭ ነች። ቻምፒየንስ ሊጉም የሪያል ማድሪድ ነው። ሃላ ማድሪድ ከፍጻሜ በፊት ሌላኛው ፍጻሜ ለአትሌቲኮ ጨርቅ አስጥሎ የሚያሳብደው ድራማ ከዋንዳ ሜትሮፖሊታኖ ማድሪድ ደርቢ በጀግንነት የተዋደቀው የኤል ችሎ ታታሪ አትሌቲኮ እንደ ሁልጊዜውም ላለቃው ጎረቤቱ ሪያል ማድሪድ ከ120 ደቂቃ ጦርነት በኋላ እጁን እንባ እየተናነቀውን ቢሆን ሰጠ። ሪያል ማድሪድ ከሲቲ እስከ አትሌቲኮ 2 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎችን አድርጎ ለሩብ ፍጻሜውም ደረሰ። አትሌቲኮ 6 ጊዜ ካለቃው ሪያል ማድሪድ የመለያ ምት ድራማ ደርሶ በ6ቱም ተሸነፈ። ይህ የኤል ችሎና አትሌቲኮዎች የነጭ መለያው ባላንጣ እርግማን ነው። የአትሌቲኮ ታሪካዊ ተጋድሎ እንደ ሁልጊዜውም በሩዲገር ድራማ የፔናልቲ ተቋጨ። አትሌቲ እየተገላበጠ በጎረቤት ማስተር አለቃው መደቆስ ከዓመት ዓመት ዋናው ስራው አደረገው። ኤል ቹሎ በአትሌቲ የስልጠና ህይወቱ እድሜ ዘመኑን የሚጠላው ሪያል ማድሪድን ለማሸነፍ ሁሉን ነገር ለዓመታት ካስደናቂ የመሪነት ስብዕና ጋር ለታታሪ ወራሪ ቡድኑ ቢሰጥም በአንዱም ግን ሪያል ማድሪድን ማሸነፍ አልቻለም። ይልቅስ አትሌቲኮ እንደ ቆንጆ ተከታታይ መሳጭ ፊልም ልቡ እየተንጠላጠለ በማድሪድ ቅስም ሰባሪ ሽንፈት መከናነብ የህይወት ጸጋ በረከቱ ሆኗል። አድማጮች፣ አሁን የአትሌቲኮ ደጋፊዎች ህፃናት ልጆች እውነት አላቸው።